ያ ጀማ እኛ እኮ ስንነግራችሁ አይገባችሁም እኮ አታምኑማ። እንዴት ላድርጋችሁ? እሺ እዩት። ባለፈው በያስ ላይ በሰራት ቪዲዮ ብዙ ሰዎች ሲንጫጩ ነበር ማለት ነው። እና ደግሞ እስቲ ይሄን ነገር አይተነው እንመለስ። ከዛም በኋላ ደግሞ እኔን ትጠይቁኛላችሁ ማለት ነው። ባለፈ ሚንበር ላይ ወጥቶ ጁማ ቀን ምን ሲል ነበር? የሙፍቲ መቃብር የተቀበረ ቦታ ትክክል አለ፣ መለባት ሊደረግበት ይገባል። ከዛ ቦታ ካቆፍረው ወጥተው የት ነው መደረግ አለባቸው አለ፣ ኮልፌ መቀበር አለባቸው ሲል ነበር በግልጽ ሚንበር ላይ ወጥቶ። ልባት ሊሰጠው የሚገባ ጉዳይ ነው። ይሄን አና ለባብስ ትውልድ ሲጠባ ዝም ብለናል ማለት ነው። አሁን ደግሞ በፌስቡክ ላይ ምን ሲል ለጠፈ ማህበረሰቡ ሲነሳበት ጊዜ እኔ እንደዛ ማለት ፈልጌ ነበረ። ያ አሁን እነሱ የተቀበሩበት ቦታ ምንድነው የሙስሊሙ መካን እንዲሆን ይፈልግ ምን አገባህ ስለዛ አንተ ምንድነው ማን እና ደግሞ ትክክለኛ እውነታውን ደግሞ አንድ እውነታ አምባሳደር አስንታጁ ትክክለኛው ከነሱ ከሙፍቲ ከልፈታቸው ቀን ጀምሮ የተፈጠረው ክስተት እያንዳንዱ በዚህ ቪዲዮ በየደቂቃው ስልክ ይደወል ነበር። ይሄን ነገር ቀይሩ። ምን አገባችሁ? መንግስት ሰዎች አይደላችሁ? መንግስት እኮ ህግ ያስከብራል እንጂ በሃይማኖታዊ ጉዳይ መግባት መብት የለውም። እና መድረክ ቻለች ዋህብያ ማንነት ማለት ነው። ሼር ኮፕሊንክ አድርጉት።